Distance is always positive. Distance በፍጹም ኔጌቲቭ ሊሆን አይችልም. But displacement, it can be positive, it can be negative, it can be zero. ኔጌቲቭ ብሎ ቁጥር የለም። እሺ የለም፣ ወደፊትም አይኖርም። ኔጌቲቭ ብሎ ቁጥር ዳይሬክሽን ነው የሚጠቁመው። በቃ ዲስፕሌስመንት ዳይሬክሽን አለው፣ ቬክተር ነው። ስለዚህ ዳይሬክሽኗን ለማሳየት ኔጌቲቭ አለች። ዜሮ መሆን ይችላል። ለምን? ዲስፕሌስመንት ምንድነው? ዲስፕሌስመንት የቦታ ለውጥ አይደል? የቦታ ለውጥ አርግቻለሁ። እዚሁ ነበርኩ ተመልሼ እዚሁ ነው የመጣሁት። ዲስፕሌስመንት ዜሮ ነው፣ ግን ተንቀሳቅሻለሁ። The other one is distance depend on the path, but displacement does not depend on the path. Distance path ላይ ዲፔንድ ነው። ለምሳሌ ቢ ጋር መጣው ልበል። ከዛ አንደኛው ደግሞ ተነሳና ቢ ጋር መጣ ልበል። እኩል ነው ዲስታንሱ። ሁለቱም እኩል ቦታ እንደረሱት ምን ላይ ፓዙ ላይ ዲፔንድ ነው። የላይኛው ይረዝማል፣ አላስረዘመው ይረዝማል። so distance depend on ምን ላይ ፓዙ ላይ ዲፔንድ ነው። but displacement is depend on the initial and final point. initial እና final point ላይ ዲፔንድ የሚለው displacement። ከዚህ ተነስቼ እዚህ ነው የመጣሁት አይደል? displacement ሊቀየር የሚችለው መቼ ነው? እቺን እዚህ ባመጣት displacement ይቀየራል አይቀየርም? ዲፔንድ የሚሆነው መነሻና መድረሻው ላይ ነው። ወይ ደግሞ እቺ መድረሻዋን እዚህ ባመጣት displacement ይቀየራል አይቀየርም? ይቀየራል።